በእኔ ህይወት ውስጥ ልደት ያላቸው ሰዎች ስልኬ ላይ ሳይሆን አይምሮዬ ላይ ይመዘገብላቸዋል፣ አይረሱም፣ እነሱም ያውቃሉ። እና ይህ ሳምንት የልደት ሳምንት ነበረ እና ባለ ልደቷ ደግሞ ጓደኛዬ፣ ያው ጓደኛዬ ማለት አልፈልግም፣ ቤተሰቤ ናት፣ እንደ ታላቅ እህቴም ናት እና የእሷ ልደት ነበር እና ምሳ ሊበሉ በተቀጣጠሩ ቀን እኔ ሌላ ፕሮግራም ነበረኝ። ነገር ግን እሱን ከጨረስኩ በኋላ ከደረስኩኝ አበባ ገዝቼላት ሄዳለሁ ብዬ በቃ ነፍሴን አላውቅም መኳል ምናምን ጀመርኩኝ። ያው ሜካፕ መቀባት አልችልም፣ ከተቀባውም ሌላ ሰው የሚቀባኝ። ይሄ ልብስ ለብሰው ነበር፣ ደብሮኝ ልብሴን ቀይር አደረኩኝና ወጣሁኝ ማለት ነውና እዚህ አጋጣሚ የሰርፕራይዝ ላረጋት ነበር ሀሳቤ። እዚህ ጋር ይታያቸዋል። እዚህ ጋር እነሱ ነው ቪዲዮ የላኩልኝ፣ ምክንያቱም አይተውኝ ነበረ። እነሱ ነው ሰርፕራይዝ ያደረጉኝ። ለማንኛውም እስኪ ደግሞ ጸጊ ትባላለች። አንዳንድ ሰዎች በቃ ሳታስቡት የሆነ በጣም ከምትጠብቁት በላይ ሞራል ይሰጧቸዋል። እሷ ደግሞ አንዷ ናት፣ ዋነኛዋ ናት። ባለ ልደቷ ደግሞ ቹትናት እና በዚህ አጋጣሚ በጣም ቆንጆ ያልታሰበ ግን በጣም ቆንጆና ፍጥር ምጥን ያለች አሪፍ ጊዜ ነበረችን። ተወዳጁ የኔ ቆንጆ ማርትዬ መልካም የልደት ሳምንት ይሁንልሽ የኔ ቆንጆ። ጸጊዬም ደግሞ በምታየው ነገር በሙሉ ስለምታበረታችኝ አመሰግንሻለሁ የኔ ቆንጆ። ነውዬም እወድሻለሁ።